ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። ሐምሌ 23 ቀን 2011 ዓ.ም ማክሰኞ ጤና ይስጥልኝ። እንደምናመሻችሁ የተወደዳችሁ አድማጮቻችን፣ የዓለም ዋና ዋና ዜናዎች፣ የዜና መጽሔት እንዲሁም ሳምንታዊዎቹ ጤናና አካባቢና አውሮፓና ጀርመን መሰናዳዎች በምሽቱ ስርጭታችን ተካተዋል። የዜና መጽሔት በደቡብ ኢትዮጵያ የሚታየው የጸጥታ መደፍረስ ለነዋሪው ስጋት መደቀኑ፣ በነ አቶ ጌታቸው አሰፋ መዝገብ ክስ ዛሬ የዋለው ችሎት የኤርትራው ወታደራዊ ማሰልጠኛ ማዕከል ሳዋ 25ኛ ዓመት ምስረታ እንዲሁም ቀማሪዋ እንስት ለወጣት ሴቶች የስልጠና መርሃ ግብር የተሰኙ ርዕሶችን በስፋት ያስተነትናል። በሁለተኛው ክፍል ስርጭት ሳምንታዊው ጤናና አካባቢ ሳምንት የጀመረውን ኤፒሌፕሲን በመድኃኒት ሙሉ በሙሉ መቆጣጠር ይቻላል ሲል ያጠያይቃል። አውሮፓና ጀርመን አንድ በጀርመን ለረጅም ዓመታት የኖሩ ኢትዮጵያዊን እንግዳ አድርጓል። ንጋሽ መሐመድ የዕለቱን የዓለም ዋና ዋና ዜናዎች አሰባስቦ ሊያስደምጠን በቀጥታው ስቱዲዮ ቀርቧል። የአንድ ሰዓቱን ፕሮግራም በመምራት ደግሞ እኔ አዜብ ታደሰ እስከ ዝግጅቱ መጨረሻ አብሬያችሁ ቆያለሁ። ለሁሉም ዝግጅቶቻችንን በራዲዮ በ13780 ኪሎ ሄርዝ 22 ሜትር ባንድ እና በ11995 ኪሎ ሄርዝ 25 ሜትር ባንድ ላይ ይደመጣል። በኢትዮ ኤፍኤም 107.8 አዲስ አበባ ከተማ ስርጭታችንን ማድመጥ ይቻላል። በሳተላይት በበድር 4 በ11996 ሜጋ ሄርዝ DWA2 26 ዲግሪ ኢስት ሆሪዞንታል እንዲሁም በናይል ሳት 201.7 ዲግሪ ዌስት ቨርቲካል በ11976 ሜጋ ሄርዝ DWA2 ላይ እንገኛለን። ከድረገጻችን ወይም Amharic በተባለው አፕሊኬሽን በተንቀሳቃሽ ስልክና ታብሌት ስርጭታችንን መከታተል ትችላላችሁ። በፌስቡክም ስርጭታችንን በቀጥታ ሲተላለፍ ለማድመጥ DW Amharic ብላችሁ ፈልጉን። አሁን ወደ ዝግጅቶቻችን እንለፍ። ቀዳሚው የዓለም ዋና ዜና ነው። ነጋሽ መሐመድ። የዲደብሊው ዜና በቅድሚያም ርዕሶቹን እንሆ። የደቡብ ኢትዮጵያ ግዛትን የሚያብጠው ግጭትና ስርዓት አልበኝነት የአካባቢውን ሕዝብ ሰላማዊ እንቅስቃሴ በእጅጉ ማወኩን የክልሉ ርዕሰ መስተዳድር ምክትል አመኑ። ምክትል ርዕሰ መስተዳድር ኤልያስ ሽኩር ዛሬ እንዳስታወቁት በክልሉ የተከሰተው የጸጥታ መታወክ ነዋሪዎች በሰላም ወጥተው እንዳይገቡ እያሰጋቸው ነው። የሱዳን ወታደራዊ ገዢዎችን የሚቃወሙ ወጣቶች ትናንት መገደላቸው ሰላም በራቃት ሀገር ሰላም ለማውረድ የሚደረገውን ጥረትና ተስፋ እያጠወለገው ነው። በግድያው ምክንያት የተቃዋሚ መሪዎች ዛሬ ከጦር ጄኔራሎች ጋር ለመወያየት የነበራቸውን ቀጠሮ ሰርዘዋል። የተባበሩት መንግስታት ድርጅት ገዳዮች ለፍርድ እንዲቀርቡ ጠይቋል። ፍራንክፈርት ጀርመን ውስጥ ትናንት አንድ የ8 ዓመት ልጅን በፍጥነት ከሚጓዝ ባቡር ስር ገፍትሮ ያስደፈለቀው ኤርትራዊ በሌላ ወንጀል የሚፈለግ ነበር ተባለ። ፖሊስ እንዳስታወቀው የ40 ዓመቱ ኤርትራዊ ባለትዳር የ3 ልጆች አባትና ስዊዘርላንድ ውስጥ በወንጀል የሚታደን ሰው ነው። ዜናው በዝርዝርም የደቡብ ኢትዮጵያ መስተዳድርን የሚያብጠው የጸጥታ ችግር ሕይወት አካል ለብዙ ዘመን የተጠራቀመ ሀብትና ንብረት ማውደሙን የክልሉ ምክትል ርዕሰ መስተዳድር አመኑ። ምክትል ርዕሰ መስተዳድር ኤልያስ ሽኩር ዛሬ ሐዋሳ ላይ ስለ ክልሉ ጸጥታ በተነጋገረ ስብሰባ ላይ እንዳሉት ደቡብ ኢትዮጵያ የተለያዩ ብሔር ተወላጆችን በጋራ በማኖር የኢትዮጵያ አብነት ነበረች። ባለፉት 7 ወራት በክልሉ የተከሰተውን ግድያ፣ ግጭት፣ ውዝግብና ስርዓት አልበኝነትን የጸጥታ ችግር ያሉት ምክትል ርዕሰ መስተዳድር ኤልያስ ሰዎች በሰላም ወጥተው መግባት እንዳይችሉ ማስገደዱን አስታውቀዋል። ባለፉት 6 እና 7 ወራት አካባቢ ክልላችን ውስጥ ከፍተኛ የሆነ የጸጥታ ስጋት እየገጠመን ያለው የክልላችን ህዝቦች በሰላም ወጥቶ የመግባት ያፈሩትን ሀብትና ንብረት ባልተጠበቀ ጊዜ መውደም በአንዳንድ አካባቢዎች አልፎ አልፎ ገጥሟል። አሁንም ቢሆን እየታዩ ያሉ ምልክቶች ከአካባቢ የሚለያዩ ቢሆንም ከአንድ አካባቢ ወደ ሌላ አካባቢ የመስፋት አዝማሚያው ሲታይ ስጋት የሚፈጥሩ ነገሮች አሉ።
በቅርቡ የተደነገገው የወታደራዊ እዝ ወይም ኮማንድ ፖስት አስተዳደር የጸጥታ መደፍረሱን ለመቆጣጠርና የክልሉ መሪዎችና የጸጥታ ተቋማት ራሳቸውን እንዲያጠናክሩ ይረዳል ባይ ናቸው። በውይይቱ የጦር ኃይል፣ የፌዴራልና የክልል ፖሊስ አዛዦች፣ የሰላምና ጸጥታ መምሪያ ኃላፊዎች መካፈላቸውን የሐዋሳው ወኪላችን ሸዋንግዛው ገበየሁ ዘግቧል። ካለፈው ሐምሌ 11 ጀምሮ በተለይ በሲዳማ ዞን በተነሳ ግጭት ከ50 እስከ 60 የሚገመት ሰው ተገድሏል። በርካታ ቆስሏል፣ ተፈናቅሏልም። በርካታ ሀብትና ንብረት ወድሟልም። የፌዴራሉም ሆነ የክልሉ ባለሥልጣናት እስካሁን የጥፋቱን መጠን በይፋ አላስታወቁም ወይም ለማስታወቅ አልፈለጉም። ፍራንክፈርት ጀርመን ውስጥ የ8 ዓመት ሕፃንን ትናንት በባቡር አስድጦ በማስገደል ወንጀል ተጠርጥሮ የተያዘው ኤርትራዊ ስዊዘርላንድ ውስጥ በፖሊስ የሚፈለግ እንደነበረ የጀርመን ፖሊስ አስታወቀ። የጀርመን የፌዴራል ፖሊስ አዛዥ ዲተር ሮማን ዛሬ እንዳስታወቁት ሰውየው ስዊዘርላንድ ውስጥ አንዲት ጎረቤቱን በጩቤ ለመውጋት በማስፈራራት ወንጀል ሲታደን ነበረ። የአቃቤ ሕግ ቃል አቀባይ ወይዘሮ ናዲያ ኒሰን እንደሚሉት ደግሞ የ40 ዓመቱ ጎልማሳ እንደ ጎርጎሪያኑ አቆጣጠር ከ2006 ጀምሮ ባዝል ስዊዘርላንድ ውስጥ የሚኖር ባለትዳርና የ3 ልጆች አባትም ነው። Staatsanwaltschaft geht davon aus, dass wir es hier mit einem Mord, mit einem zweifachen Mordversuch zu tun haben. አቃቤ ሕግ የግድያና ድርብ የግድያ ሙከራ ክስ ለመመስረት እየተዘጋጀ ነው። ስለዚህ የእስራት ዋራንት ይጠይቃል። በደረሰ መረጃ መሰረት ሰውየው 40 ዓመቱ ነው። ኤርትራ የተወለደና የኤርትራ ዜጋ ነው። ከ2006 ጀምሮ ስዊዘርላንድ ውስጥ እንደኖረ ባለትዳርና የ3 ልጆች አባት እንደሆነም ተነግሯል። ኤርትራዊው ፍራንክፈርት ባቡር ጣቢያ የነበሩ እናትና ልጅን በፍጥነት በሚጓዝ ባቡር ፊት ገፍትሮ ጥሏቸዋል። እናትየዋ ከባቡሩ ሐዲድ ተንከባላ ስታመልጥ የ8 ዓመቱ ሕፃን ግን እዚያው ሞቷል። ፖሊስ እንዳስታወቀው ኤርትራዊው ሌላ ሴትዮ ወደ ሐዲዱ ለመገፍተር ሞክሮም ነበረ፣ አልተሳካለትም። አደጋውን ካደረሰ በኋላ ለማምለጥ ሲሮጥ በአካባቢው በነበረው ሕዝብና እረፍት ላይ በነበረ አንድ ፖሊስ ርብርብ ተይዟል። ፖሊስ እንደሚገምተው ሰውየው አቅሉን ሳይስት አይቀርም። የጀርመን የሀገር ውስጥ ጉዳይ ሚኒስትር ሆርስት ዜሆፈርን ጨምሮ ጉዳዩ የሚመለከታቸው የፌዴራልና ግድያው የተፈጸመበት የሄሰን ግዛት ባለሥልጣናት እረፍታቸውን እያቋረጡ የግድያውን ምክንያትና የገዳውን ማንነት እያጣሩ ነው። የሱዳንን ወታደራዊ ሁንታ በአደባባይ ሰልፍ የሚቃወመውን ሕዝብ የሚያደራጁ ተቃዋሚዎች ከወታደራዊ ገዢዎች ጋር ዛሬ ሊያደርጉት ያቀዱትን ስብሰባ ሰረዙ። የተቃውሞ አስተባባሪዎች የስብሰባውን ቀጠሮ የሰረዙት የመንግሥት ጦር ለተቃውሞ የተሰበሰቡ ተማሪዎችን መግደሉን በመቃወም ነው። አልኡቤይድ በተባለች የሰሜን ኮርዶፋን ግዛት ርዕሰ ከተማ የምግብ ሸቀጦች ዋጋ ንረትን በመቃወም ትናንት አደባባይ በወጡ ተማሪዎች ላይ ጸጥታ አስከባሪዎች በከፈቱት ተኩስ ቢያንስ 5 ተማሪዎች ገለዋል። የአካባቢው ነዋሪዎች ጭፍጨፋ ባሉት እርምጃ የተገደሉት ወጣቶች በሙሉ ዕድሜያቸው ከ20 ዓመት ያነሰ ነው። የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ በእንግሊዝኛ ምህጻሩ ግድያው በአስቸኳይ ተጣርቶ ተጠያቂዎች ለፍርድ እንዲቀርቡ ጠይቋል። የሱዳን ወታደራዊ ገዢዎችም ግድያውን አውግዘዋል። የሰሜን ኮርዶፋን ግዛት ተጠባባቂ አገረ ገዢ ጀኔራል አልሳዲቅ አጠይብ አብደላህ የወጣቶቹ አሟሟት እየተጣራ ነው ባይ ናቸው። የተወሰኑ ሰርጎ ገቦች ግርግርና ረብሻ በመፍጠራቸው በአልኦቤድ የሚገኘው የካርቱም ባንክ ተዘረፈ። የፈረንሳይ ባንክንም ለመዝረፍ ሙከራ ተደርጎ ነበር። ይህ ቀውስ 5 ሰዎች እንዲሰዉ አደረገ። ፈጣሪ ለሟቾች ምህረቱን ለወላጆቻቸውና ቤተዘመዶቻቸው መጽናናትን እንዲሰጣቸው እንማጸናለን። ግድያውንና ሌሎች ጉዳቶችን ለማጣራት ምርመራ ተጀምሯል። በትናንቱ ግጭት ከተገደሉት በተጨማሪ 60 ሰዎች መቁሰላቸውን ተቃዋሚዎች አስታውቀዋል። ዛሬም ግድያው የተፈጸመባትን ከተማ የጎበኙት የተቃዋሚ መሪዎች ለግድያው ብዙ የሚፈራውን ፈጥኖ ደራሽ ጦር ተጠያቂ ያደርጋሉ። የሱዳን ወታደራዊ ገዢዎችና ተቃዋሚዎች ተጣማሪ የሽግግር መንግሥት ለመመስረት ቢስማሙም መወነጃጀላቸው ግን አሁንም እንደቀጠለ ነው። ይህ ዶይቼ ቬለ ዲደብሊው ነው።
የሞሮኮ ንጉስ መሐመድ ስድስተኛ ዘውድ የደፉበትን 20ኛ ዓመት ክብረ በዓል ምክንያት በማድረግ 4764 እስረኞችን በምህረት ለቀቁ። የሞሮኮ መንግስት የሚቆጣጠረው ዜና አገልግሎት ትናንት ማታ ባሰራጨው ንጉሳዊ አዋጅ እንደተጠቀሰው በምህረት ከተለቀቁት እስረኞች መካከል ንጉሳዊውን አገዛዝ በአደባባይ ሰልፍ የተቃወሙ፣ በአሸባሪነት ተወንጅለው የእስራት ፍርዳቸውን በከፊል ያጠናቀቁ፣ የአካልና የአእምሮ ጉዳተኞች ይገኙባቸዋል። እንደ ጎርጎሪያኑ አቆጣጠር በ2016 በተለይ ሰሜናዊ ሞሮኮ ውስጥ የተቀጣጠለው ተቃውሞ እንደ ጎርጎሪያኑ አቆጣጠር በ2011 ከተደረገው ተቃውሞ ቀጥሎ በርካታ ህዝብ ያሳተፈ ነበረ። በተቃውሞ ምክንያት ንጉሥ መሐመድ ስድስተኛ የካቢኔ ሹምሽር አድርገዋል። በ2011 በአብዛኛው የአረብ ሀገራት የተቀጣጠለው ህዝባዊ አብዮትም ንጉሱ ህገ መንግስታዊ ማሻሻያ እንዲያደርጉ አስገድዷቸው ነበረ። ንጉሱ 20ኛ ዓመት የዘውድ በዓላቸውን ሲያከብሩ አሁን ደግሞ አዳዲስ አስተሳሰብ ያላቸውን ፖለቲከኞች ካቢኔ ውስጥ ለማሳተፍ ማቀዳቸውን አስታውቀዋል። ዩናይትድ ስቴትስ በሆርሙዝ ሰርጥ አካባቢ ለማስፈር ላቀደችው የባህር ኃይል ጀርመን ጦር እንድታዋጣ ዋሽንግተን በይፋ ጠየቀች። አሜሪካ የምትመራና የምታዘው የባህር ኃይል በሆርሙዝ ሰርጥ የሚተላለፉ የአሜሪካና የታማኞቿ ሀገራትን መርከቦች ከኢራን ጥቃት ይከላከላል ነው የተባለው። በበርሊን የዩናይትድ ስቴትስ ኤምባሲ እንዳስታወቀው ብሪታንያና ፈረንሳይ የአሜሪካን ጥያቄ ተቀብለው ባህር ኃይል ለማዝመት ተስማምተዋል። በኤምባሲው መግለጫ መሰረት የጀርመን መንግስትም ተመሳሳይ እርምጃ እንዲወስድ ኤምባሲው ዛሬ በይፋ ጠይቋል። ታዛቢዎች እንደሚሉት ዩናይትድ ስቴትስ ያቀረበችው ጥያቄ የጀርመን ፖለቲከኞችን ብዙ ማወዛገቡ አይቀርም። አብዛኞቹ የጀርመን ፖለቲከኞች እንደሚያምኑት አሜሪካ የምትመራው ባህር ኃይል ከኢራን ባላንጣው ጋር ውጊያ መግጠሙ አይቀርም። ዩናይትድ ስቴትስ ከጸጥታው ጥበቃ ምክር ቤት ውሳኔ ውጪ የኢራን የኒኩሌር መርሃ ግብርን አጋጅ ስምምነት ካፈረሰች ወዲህ የቴህራንና የዋሽንግተን ሰጣ ገባ እየተካረረ ነው። የሚያንማር መንግስት በሀገሪቱ የሮሂንጃ ሙስሊሞች ላይ ግፍ የዋሉ ተጠርጣሪዎችን ለፍርድ እንዲያቀርብ ማሌዥያ አሳሰበች። የማሌዥያ ውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ እንዳለው ከሚያንማር በገፍ የተሰደዱት የሮሂንጃ ሙስሊሞች በአስተማማኝ ሁኔታ ወደ ሀገራቸው ሊመለሱ የሚችሉት ግፈኞች ለፍርድ ሲቀርቡ ብቻ ነው። የሚያንማር መንግስት ጦር የዛሬ 2 ዓመት ግድም ያደረሰባቸውን ግድያ፣ ድብደባ፣ ቃጠሎና መደፈር የሸሹ ከ700 ሺህ በላይ የሮሂንጃ ሙስሊሞች ባንግላዴሽ ውስጥ ሰፍረዋል። የማሌዥያ ውጭ ጉዳይ ሚኒስቴር ግፉን አድርሰዋል የተባሉ ለፍርድ እንዲቀርቡ ያሳሰበው የደቡብ እስያ የውጭ ጉዳይ ሚኒስትሮች ባንኮክ፣ ታይላንድ ውስጥ ስብሰባ ከመቀመጣቸው በፊት መሆኑ ነው። ሰሜናዊ ብራዚል በሚገኝ አንድ ወህኒ ቤት ውስጥ በታሰሩ እስረኞች መካከል በተቀሰቀሰ ግጭት 57 እስረኞች ተገደሉ፣ በርካታ ቆሰሉ። አልታሚራ ግዛት በሚገኘው ወህኒ ቤት ውስጥ የታሰሩ ሰዎች ትናንት ሌሊት ጀምረው ጎራ ለይተው ሲደባደቡ ነበረ። ከሁለቱ ቡድናት የአንደኛው ወገን 2 የወህኒ ቤት ዘቦች አግቶም ነበረ። ኋላ ላይ ግን ተለቀዋል። ይህ ዶይቼ ቬለ ነው። ዜናውን ለማብቃት ርዕሶቹን በድጋሚ ላስታውሳችሁ። የደቡብ ኢትዮጵያ ግዛትን የሚያብጠው ግጭትና ስርዓት አልበኝነት የአካባቢውን ሕዝብ ሰላማዊ እንቅስቃሴ በእጅጉ ማወኩን የክልሉ ምክትል ርዕሰ መስተዳድር አመኑ። ምክትል ርዕሰ መስተዳድሩ ኤልያስ ሽኩር ዛሬ እንዳስታወቁት በክልሉ የተከሰተው የጸጥታ መታወክ ነዋሪዎች በሰላም ወጥተው እንዳይገቡ እያሰጋ ነው። የሱዳን ወታደራዊ ገዢዎችን የሚቃወሙ ወጣቶች ትናንት መገደላቸው ሰላም በራቃት ሀገር ሰላም ለማውረድ የሚደረገውን ጥረትና ተስፋ እያጠወለገው ነው። በግድያው ምክንያት የተቃዋሚ መሪዎች ዛሬ ከጦር ጄኔራሎች ጋር የነበራቸውን ቀጠሮ ሰርዘዋል። ፍራንክፈርት ጀርመን ውስጥ ትናንት አንድ የ8 ዓመት ልጅን በፍጥነት ከሚጓዝ ባቡር ስር ገፍትሮ ያስገደለው ኤርትራዊ በሌላ ወንጀል የሚፈለግ ነበር ተባለ። የዜናው መልእክት እስካሁኑ ነበር። ነጋሽ መሐመድን ለምሽቱ የዓለም ዋና ዋና ዜናዎች ቅንብር አመሰግናለሁ። ዝግጅታችን ይቀጥላል። የዜና መጽሔት
ለነዋሪ ስጋት የሆነው የደቡብ ኢትዮጵያ የጸጥታ መደፍረስ ይላል የመጀመሪያው የዜና መጽሔታችን። ከዓለም ዜና እንደተከታተልነው የደቡብ ክልልን የጸጥታ ጥበቃ የሚያከናውነው ጊዜያዊ ኮማንድ ፖስት በሐዋሳ ከተማ ውይይት በማድረግ ላይ ይገኛል። በውይይቱ የመከላከያ ሰራዊት፣ የፌዴራልና የክልል ፖሊስ አዛዦች፣ የዞንና ልዩ ወረዳዎች የሰላምና የጸጥታ መምሪያ ኃላፊዎች እየተሳተፉ ነው። ማምሻውን ሁሉ በቀጠለው በዚህ ውይይት በደቡብ ክልል የተቋቋመው የጸጥታ ጥበቃ እዝ ስር እቅድ አተገባበር፣ በስራ ላይ የሚቆይበት ጊዜ ገደብና ዝርዝር የህግ ከለላዎችን ጨምሮ የተለያዩ ውሳኔዎችን ያሳልፋል ተብሎ እየተጠበቀ ነው። የሐዋሳ ወኪላችን ሸዋንግዛ ወጋየው ተጨማሪ ዘገባ ልኮልናል። የደቡብ ክልል ጊዜያዊ ኮማንድ ፖስት ውይይት ዛሬ በሐዋሳ ከተማ ሲጀመር የክልሉ ምክትል ርዕሰ መስተዳድር አቶ ኤልያስ ሽኩር የደቡብ ክልል የሰላም ተምሳሌት የሆነ ህዝቦች በህብረ ብሔራዊነት ተቻችለው የሚኖሩበት አካባቢ ነበር ሲሉ የክልሉን ቀደምት ነባራዊ ሁኔታ አስታውሰዋል። ይሁን እንጂ ከቅርብ ጊዜ ወዲህ የሰላም እጦት፣ ያለመረጋጋትና የህግ የበላይነት አለመረጋገጥ የክልሉ ዋነኛ ችግር እየሆነ ይገኛል ሲሉ በክልሉ ያለውን የጸጥታ ሁኔታ ለውይይቱ ተሳታፊዎች ገልጸዋል። በተለይም ባለፉት 7 ወራት በክልሉ ከፍተኛ የጸጥታ ስጋት ማጋጠሙን የገለጹት ምክትል ርዕሰ መስተዳድሩ በዚህም ዜጎች ወጥተው ለመግባት አልቻሉም፣ በአንዳንድ አካባቢዎችም ለፍተው ያፈሩት ሀብታቸው ወድሞባቸዋል ብለዋል። ከቅርብ ጊዜያት ወዲህ በክልላችን ውስጥ የተለያዩ ችግሮች እየተፈጠሩ ነው። እነዚህ እየተፈጠሩ ያሉ ችግሮች በእርግጥ አገራዊ መልክ አላቸው። በሀገርም ደረጃ በቅርብ ጊዜ ወዲህ ከፍተኛ የሆነ ያለመረጋጋት፣ የሰላም እጦት፣ የህግ የበላይነት ከማስከበር ረገድ የገጠሙን በጣም ፈታኝ ሁኔታዎች አሉ። ከኛ ክልል ሁኔታም አንጻር በተለይ ባለፉት 6 እና 7 ወራት አካባቢ ክልላችን ውስጥ ከፍተኛ የሆነ የጸጥታ ስጋት እየገጠመን ያለው። በዚህ በገጠሙን የጸጥታ ስጋቶች የክልላችን ህዝቦች በከፍተኛ የሆነ ስጋት ውስጥ ነው ያሉት። በሰላም ወጥቶ የመግባት ያፈሩትን ሀብትና ንብረት ባልተጠበቅ ጊዜ መውደም በአንዳንድ አካባቢዎች አልፎ አልፎ ገጥሟል። አሁንም ቢሆን እየታዩ ያሉ ምልክቶች ከአካባቢ የሚለያዩ ቢሆንም ከአንድ አካባቢ ወደ ሌላ አካባቢ የመስፋት አዝማሚያው ሲታይ ስጋት የሚፈጥሩ ነገሮች አሉ። ክልሉ በጊዜያዊ ኮማንድ ፖስት ስር እንዲመራ መደረጉ አሁን የሚታየውን የጸጥታ መደፍረስ ለማስተካከል ከማስቻሉም በላይ የክልሉ የፖለቲካ አመራሮችና የጸጥታ ተቋማት ራሳቸውን እንዲፈትሹና እንዲያጠናክሩ እድል የሚሰጥ መሆኑን ምክትል ርዕሰ መስተዳድሩ አመልክተዋል። በአሁኑ ወቅት በክልሉ የሚስተዋሉ ችግሮች ሊፈቱ የሚችሉና ጊዜያዊ ናቸው። የኮማንድ ፖስቱ ቆይታም ለአጭር ጊዜ ነው ያሉት ምክትል ርዕሰ መስተዳድሩ የክልሉ ዋነኛ ችግር ፖለቲካዊ ነው፣ መንግስትም ፖለቲካዊ የመፍትሄ እርምጃዎችን እየወሰደ ይገኛል ብለዋል። ይሄ ጊዜያዊ የኮማንድ ፖስት ያስፈለገበት ምክንያት በአንድ በኩል የህግ የበላይነት ለማስከበር የበለጠ እድል የሚፈጥር ነው። በሌላ በኩል ደግሞ ችግሩ ውጫዊም ችግር አለው፣ ውስጣዊም ችግር አለ። ዋናው ገዢው ግን ችግሩ ውስጣዊ ችግራችን ነው። ችግሩ ከአመራር ስርዓቱ ጋር የሚያያዝ ነው። በመሆኑም ይሄ ኮማንድ ፖስት በመሰረታዊነት ችግሩም አይፈታም፣ ብዙም አይቆይም። ይሄ የሚጠቅመን በዚህ ረገድ የአመራር ስርዓቱ አመራሩ በክልላችን ያለውን የጸጥታ አካል ራሱን እንዲያጠናክርና ራሱን እንዲያጠራ እድል የሚሰጥ በመሰረታዊነት የክልሉ የጸጥታ ችግር በኮማንድ ፖስት ብቻ የሚፈታ አይደለም። ፖለቲካል ስለሆነ መፍትሄም ፖለቲካል ነው የሚሆነው ማለት ነው። በጊዜያዊ የኮማንድ ፖስት ውይይት ላይ የመከላከያ ሰራዊት፣ የፌዴራልና የክልል ፖሊስ አዛዦች፣ የዞንና የልዩ ወረዳ የሰላምና የጸጥታ መምሪያ ኃላፊዎች እየተሳተፉ ይገኛሉ። ውይይቱ ማምሻውንም የቀጠለ ሲሆን በኮማንድ ፖስቱ ዝርዝር እቅድ፣ የተፈጻሚነት የጊዜ ገደብና ዝርዝር የህግ ክልከላዎችን ጨምሮ የተለያዩ ውሳኔዎችን ያሳልፋል ተብሎ ይጠበቃል። በደቡብ ክልል በቅርቡ በሐዋሳናም በሲዳማ ዞን የወረዳ ከተሞች የተከሰተውን ግጭትና ለመረጋጋት ተከትሎም የክልሉ የጸጥታ ስራ በጊዜያዊ ኮማንድ ፖስት እንዲመራ መደረጉ ይታወቃል። ለዲደብሊው ዘገባ ሸዋንግዛ ወጋየው ሐዋሳ። በእነ አቶ ጌታቸው አሰፋ መዝገብ ስር ዛሬ የዋለው ችሎት ሁለተኛው የዜና መጽሔታችን ነው። የፌዴራል ከፍተኛ ፍርድ ቤት አንደኛ ወንጀል ችሎት ልደታ ምድብ በእነ አቶ ጌታቸው አሰፋ መዝገብ ስልጣንን ያለ አግባብ በመጠቀም ላይ ዛሬ ምስክርነት ቃል ማድመጥ ጀምሯል። የደህንነት ባለስልጣን በነበሩት 5ኛ ተከሳሽ አቶ ደርበው ላይ የአቃቤ ምስክር ተደምጧል። ችሎቱ ለተከታታይ 3 ቀናት ምስክሮችን ያደምጣል ተብሎም ይጠበቃል።
የአዲስ አበባ ወኪላችን ዮሐንስ ገብረ እግዚአብሔር ዝርዝሩን ይዟል። ዛሬ 4 የአቃቤ ሕግ ምስክሮች ችሎት ፊት ቀርበው ቃለ መሐላ ከፈጸሙ በኋላ በአምስተኛ ተከሳሽ አቶ ደርበው ላይ አቃቤ ሕግ ያቀረባቸውን ምስክር ተደምጧል። መስካሪው እንዳሉት በሙስሊሞች የድምጻችን ይሰማ እንቅስቃሴ ይሳተፉ እንደነበርና ሐምሌ 2 2005 ዓ.ም በጨለማ ተይዘው ጦር ኃይሎች አካባቢ በሚገኝ እስር ቤትና እንዲሁም በሶስተኛ ፖሊስ ጣቢያ በድምሩ ከ3 ወራት በላይ መታሰራቸውን ገልጸዋል። በእስር ቆይታቸው በካቴና ታስረው መገረፋቸውን፣ በጨለማ ቤት ከማንም ጋር ሳይገናኙ መታሰራቸውን፣ በዚህ የእስር ቆይታቸውም ተከሳሹ የደህንነት ሹሙ አቶ ደርበው ስለ ሙስሊሞች እንቅስቃሴ የሚያውቁትን በወረቀት እንዲጽፉ እንዳዘዟቸው፣ እሷቸውም 1 ገጽ ተኩል መጻፋቸውን፣ 2 የእንቅስቃሴው አባላት ተገደው እንዲጠቁሙ መደረጉን፣ 1 በእንቅስቃሴው ውስጥ ያለን አባል በማህበራዊ መገናኛ ዘዴ አግኝተውት እንዲያዋሩትና ቀጠሮ ይዘው እንዲያዝ እንዲያደርጉ መገደዳቸውን፣ በተጨማሪም በታሰሩ የድምጻችን ይሰማ አባላት እንዲመሰክሩ መገደዳቸውን ገልጸዋል። ከተከሳሽ ጠበቃ እና ከራሳቸው በቀረቡ የመስቀለኛ ጥያቄና በዳኞች በኩል በቀረቡ የማጣሪያ ጥያቄዎች ተከሳሹ በተጨባጭ ያደረሱት የሰብአዊ መብት ጥቃት ምንድን ነው ተብለው እሳቸው እንዳልደበደቧቸው፣ ሆኖም ግን ኃላፊ ሆነው ሳለ ስደበደብ እያዩ ምንም አላደረጉም ብለዋል። ኃላፊ መሆናቸው እንዴት አወቁ ተብለው ከዳኞች ለቀረበ የማብራሪያ ጥያቄም ባላቸው ግርማ ሞገስና ጠባቂዎቼ ወደ አለቃ ቢሮ እንሂድ ሲሉኝ በዚህ አወቅኩኝ ሲሉ መልስ ሰጥቷል። ተከሳሹ አቶ ደርበው ባቀረቡት መስቀለኛ ጥያቄም የሞባይል ካርድ የቤት አበልና ደሞዝ እየተከፈለህ ከኛ ማለትም ከደህንነት መስሪያ ቤቱ ጋር ትሰራ አልነበረም ወይ ብለው ሲጠይቁት አልሰራሁም ብለዋል። ከዳኞች በኩል በቀረበ የማብራሪያ ጥያቄ ተከሳሹ ስለ ድምጻችን ይሰማ እንቅስቃሴ የምታውቀውን በወረቀት ላይ ጻፍ ከማለት ውጪ እሰሩት፣ ደብድቡት ብለው መመሪያ ሲሰጡ ሰምተሃል፣ አይተሃል ተብለው ሲጠየቁም አልሰማሁም፣ በአይናቸው ሲጠቅሱ ግን አይቻለሁ ሲሉ መልሷል። ችሎቱ የሌሎች የአቃቤ ሕግ ምስክሮች ቃል በተከታታይ ቀናት እንደሚያዳምጥም ለማወቅ ተችሏል። ለዲደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም። የኤርትራው ሳዋ የማሰልጠኛ ማዕከል 25ኛ ዓመት ምስረታ ይላል 3ኛው የዜና መጽሔታችን። ኤርትራውያን ወጣቶች ከሳዋ ብሔራዊ ውትድርና ስልጠና በኋላ ወደ ሀገራዊ አገልግሎት እንደሚሰማሩ ይነገራል። የኤርትራ ብሔራዊ አገልግሎት የተባበሩት መንግስታት ድርጅትን ጨምሮ በሌሎች የሰብአዊ መብት ተሟጋች ድርጅቶችና ቡድኖች በተደጋጋሚ ወቀሳና ውግዘት እንደሚቀርብበት ይታወቃል። አሁን ላይ በስደት ኢትዮጵያ ውስጥ የሚኖሩና ለአመታቶች ብሔራዊ አገልግሎቱን የዘመቱ ወጣቶች እንደሚሉት ብሔራዊ አገልግሎት ግዳጁ ገደብ የለሽ በመሆኑ ኤርትራውያን ወጣቶች ለስደትና ለሌሎች ችግሮች ተዳርገዋል። አሁንም በመሰደድ ላይ ናቸው። ተጨማሪ ዘገባ የመቀሌ ወኪላችን ሚሊዮን ኃይለስላሴ ልኮልናል። ከፈረንጆቹ 1994 ዓ.ም ጀምሮ የኤርትራ ወጣቶች የሁለተኛ ደረጃ ትምህርታቸውን እንደጨረሱ የሚገቡበት ሀገራዊ አገልግሎት በ25 ዓመት ቆይታው በ32 ዙሮች በመቶ ሺዎች የሚቆጠሩ ኤርትራውያን ወጣቶች እየተሳተፉበት ይገኛል። ለሁሉም ኤርትራዊ ወጣት ግዴታ የሆነው ሀገራዊ አገልግሎቱ ሲጀመር ህዝባዊ መስመር ያለውና ጠንካራ የመከላከያ ሰራዊት ለመገንባት የኤርትራ ባህልና ክብር የሚጠብቅ ሀገሩና ስራን የሚወድ እንዲሁም በስነ ምግባር የታነጸ ወጣት ለማፍራት ታልሞ የተጀመረ መሆኑ በ1995 ዓ.ም በኤርትራ አዋጆች ጋዜጣ ቁጥር 82 የወጣ ጽሑፍ ያመለክታል። በዚህም 11ኛ ክፍል የጨረሱ ተማሪዎች ሳዋ በተባለው የማሰልጠኛ ጣቢያ ለ18 ወራት በሚሰጥ ወታደራዊና ፖለቲካዊ ስልጠና ትምህርታቸው የሚጀምሩ ሲሆን 12ኛ ክፍል ላይ የሚያመጡት ነጥብ ታይቶ ወደ ተለያየ አገልግሎትና ትምህርት ይሰማራሉ። መረጃዎች እንደሚያመለክቱት ከፈረንጆቹ 2003 ዓ.ም ጀምሮ ሀገራዊ አገልግሎቱ የጊዜ ገደብ የሌለው ሆኗል። ከሀገራዊ አገልግሎቱ ጋር በተያያዘ ኤርትራውያን ወጣቶች በአዎንታና አሉታ ሀሳባቸው ይሰጡበታል። በቅርቡ ወደ ኢትዮጵያ የመጣችው ኤርትራዊቷ ሰላም ተክለዝጊ ለ7 ዓመታት በሀገራዊ አገልግሎት እንደቆየች ትናገራለች። በ23ኛ ዙር ወደ ሳዋ አምርታ ስልጥና መመረቋ የገለጸችልን ሰላም በሀገራዊ አገልግሎቱ የነበራትን ጊዜ ታስታውሳለች። ጥዑም ነገር አለው ሶሻል ላይፍ ማለት ብዙ አይነት ባህር እንጀሎ ዲሲፕሊን ገለመለ በቲናትካ ዴኮነሲ ጥሩ ነገሮች አሉት። እዛ ያለው ማህበራዊ ህይወት ከተለያየ አካባቢና ሁኔታ መጥቶ አንድ ላይ መኖር ዲሲፕሊኑና የመሳሰሉት ነገሮች ጥሩ ናቸው።
አንተ በነበረ ሳይሆን በእነርሱ መንገድና ባህሪ ትቀረጻለህ። ግን ደግሞ ከጥሩ ነገሮቹ ይልቅ መጥፎ ሁኔታ ይበልጣል ብዬ አስባለሁ። በተለይም ለሴቶች ኑሮው እጅግ በጣም ከባድ ነው። የወታደራዊ ስልጠና በራሱ መልመድ አስቸጋሪ ይሆንብሃል። ምናልባት በትምህርት የተሻለ ነጥብ አግኝተህ ትምህርት የምትቀጥልበት ሁኔታ ካልተፈጠረ ውጪ ለወንድም ሆነ ለሴት ሰልጣኞች መጨረሻ ወደሌለው የውትድርና ህይወት ነው የምትገባው። እኔ በበኩሌ 7 ዓመታት በውትድርና ህይወት አሳልፌያለሁ። ውትድርናም እንደምታውቀው ነው። እንደ ግለሰብ የራስ የሚባል ህይወት የለህም። ዓላማ ይሁን የወደፊት እቅድ አይኖርህም። ሌሎች አማራጮቹ ሁሉ ተዘግተው ወታደር ሆነ ትኖራለህ ማለት ነው። ራስን በእውቀት ይሁን በኑሮ መቀየር የምትችልበት እድል ስለሌለ ወጣቱ ለስደት ይዳረጋል። ለማዕበል ነገር ሲይብልካል እድስታት ሰብ መነሰይ ደውጾ ማለት ነው። ከኢትዮጵያና ኤርትራ የሰላም ስምምነት በኋላ በብዙሃን ኤርትራውያን ዘንድ ገደብ የለሽ ሀገራዊ አገልግሎት ያበቃል የሚል ግምት መኖሩ ያነጋገርናቸው የሀገሪቱ ዜጎች ገልጸውልናል። በመቀለ የሚኖረው ኤርትራዊ ወጣት ዮሐንስ ገብረአንንያ በ28ኛው ዙር ወደ ስልጠና ገብቶ እንደነበር አጫውቶናል። በሀገራዊ አገልግሎቱ የተወሰነ ጊዜ ካሳለፈ በኋላ መሰደዱ የሚገልጸው ዮሐንስ ለኤርትራውያን ወጣቶች ከውትድርና የተሻለ የስራ ዕድል መፍጠር ይገባል ይላል። ናሽናል ሰርቪስ ዶሩት ከሆነ ከምት ከመጂ ኢንፋይናይት ኒውት አመታት ገለ ከሁለቱ ሀገራት የሰላም ስምምነት በኋላ ሀገራዊ አገልግሎቱ መጨረሻ ያለው ይሆናል፣ እንደነበረው አይቀጥልም የሚል ግምት ነበረን። እስካሁን ግን የተለየ ነገር የለም። የኔ ታላቅ ወንድም ላለፉት 8 ዓመታት ሀገራዊ አገልግሎት ላይ ነው። እኔም የሱ ዕጣ ፈንታ ነበር የገጠመኝ። ታናናሽ ወንድሞቼና እህቶቼም እንደዛው። ቤተሰብ ሙሉ እንዴት ወታደር ይሆናል? ከባድ ነው። ለኤርትራ ወጣት ከውትድርና ያለፈ የተሻለ የስራ ዕድል መፍጠር ይገባል። ብዙ መጥፎ ነገሮች አልፈዋል። ካሁን በኋላ ግን ቢያንስ ኤርትራዊ ወጣት ለህልሙ እንዲኖር እድል ይፈጠራል የሚል ተስፋ አለኝ። እጅግን እሱ ቀየር ኮይንስ ማዕናነ አዲስ ለህልሙ ህጎይ ማለት ነው። የተባበሩት መንግስታት ድርጅት ጨምሮ ሌሎች ዓለም አቀፋዊ የሰብአዊ መብት ተሟጋች ድርጅቶች በሚያወጣቸው ሪፖርቶች ሀገራዊ አገልግሎቱ ባርነት ሲሉ ይገልጹታል። በሰልጣኞች ላይም የተለያዩ የመብት ጥሰቶች እንደሚፈጸሙ ይጠቀሳል። እነዚህ ሪፖርቶች ግን በኤርትራ መንግስት ተቀባይነት የላቸውም። በተለያየ አጋጣሚ የሀገሪቱ ከፍተኛ ባለስልጣናት ስለ ሀገራዊ አገልግሎቱ አስፈላጊነት በተደጋጋሚ ይናገራሉ። 31ኛ ዙር የሳዋ ሰልጣኞች በሚመረቁበት ጊዜ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባደረጉት ንግግር ዜጎች በሙያና ህሊና እንዲታነጹ ማድረግ አማራጭ ሳይሆን ቅድመ ሁኔታ ነው ብለውታል። መንእሰይ በአእምሮን አካልን ተሪሩ ከይተሃንጸ ወጣቱ በአእምሮና አካል ሳይታነጽ ልማት ይሁን ራስ መከላከል እንዲሁም የሀገር ግንባታ የማይቻል በመሆኑ የኤርትራ ህዝብ ለግማሽ ክፍለ ዘመን በጅግንነት ታግሎ ክቡር ህይወቱ ከፍሎ ያገኛት ሉዓላዊ ሀገር ለማነጽ ለመንከባከብና ለመከላከል የተከፈለው መስዋዕትነት እያሰብን ብቻ ሳይሆን በቀጣይ ለሚኖርባት ተተኪ ትውልድ ምቹ ሀገር እንድትሆን ዜጎቿ በሙያና ህሊና እንዲታነጹ ማድረግ አማራጭ ሳይሆን ቅድመ ሁኔታ ነው። ሙያን ህሊናን ክህነት ሕርያ ዘይኮነ ቅድመ ሁነት። ለዲደብሊው ዘገባ ሚሊዮን ስላሴ መቀለ። በትምህርታቸው እጅግ ጥሩ ውጤት ላመጡ ወጣት ሴቶች በሳይንስ የሙያ ዘርፍ ያላቸውን ግንዛቤ ለማሳደግ በገዛ ተነሳሽነታቸው ዩኮድ ገርል በሚል ያቋቋሙት ፕሮፌሰር ቤትልሔም ግኑንበርግ ይባላሉ። ይህ መንግስታዊ ያልሆነ ድርጅት በመንግስት እውቅና የተሰጠው ሲሆን ስልጠናን 100 ሴቶችና ጥቂት ወንዶችን ይዞ መጀመሩ ታውቋል። የአዲስ አበባ ወኪላችን ጌታቸው ተድላ ኃይለ ጊዮርጊስ ዘገባውን ልኮልናል። ይህ ዩኮድ ገርል ወይም ቀማሪዋ አንስት የተባለው መንግስታዊ ያልሆነው ድርጅት በጣም ጥሩ ውጤት ላስመዘገቡ ለወጣት ሴቶች እየተሰጠ ያለውን የስልጠና ሂደት በሳይንስ ቴክኖሎጂና ከፍተኛ ትምህርት በኩል እንዴት እንደሚታይ የሚገልጹልን ሚኒስትር ዴኤታ ፕሮፌሰር አፈወርቅ ካሱ ናቸው። የእውቀት ሽግግር ስልጠና አድርገን ነው የምናየው። በትምህርትና ስልጠና ስርዓታችን ውስጥ ትልቁ ነገር እውቀትን ማሸጋገር ነው አይደለ? አሁን በዓለም ዙሪያ ከፍ ያሉ እውቀቶች በየቦታው አሉ። ቴክኖሎጂዎችም እውቀትን ወደ ከስራ የሚያገናኙ ቴክኖሎጂዎች ተፈጥረዋል። እነዚያን ቴክኖሎጂዎች አምጥቶ ለታዳጊ ወጣቶቻችን ማስተላለፍ አስፈላጊ ስለሆነ የሳይንስና ከፍተኛ ትምህርት ሚኒስቴር ከዩኮድ ገርል ጋር በመሆን እቺን ስልጠና አዘጋጅቷል። የዚህ አይነት በጣም ብዙ ስልጠናዎች ያስፈልጉናል። ሴት ልጆቻችን ደፍረው እችላለሁ ብለው ኮዲንግ ውስጥ እንዲገቡ። በአሜሪካ ሀገር ራሱ ኮዲንግ ዙሪያ ላይ ኮምፒውተር ሳይንስ ዙሪያ ላይ ብዙ ሴቶች የሉ። ግሎባል የሆነ ፌኖሜና ነው። ኢትዮጵያ ውስጥ ደግሞ በጣም ከፍ ያለ ነው ይሄ ልዩነት። ስለዚህ ሴቶችን ሰብስበን ትችላላችሁ የሚል ስልጠና ለመስጠት ነው በሶፍትዌር ኢንጂነሪንግ የሰለጠነች ኢትዮጵያዊት እህታችን ከአሜሪካ ሀገር መጥታ ስልጠና ለመስጠት የተዘጋጀችው። እሷ ራሷ የኢትዮጵያ ውስጥ ተምራ አዲስ አበባ ዩኒቨርሲቲ ተመርቃ አሜሪካ ሀገር ሄዳ የሶፍትዌር ኢንጂነር ሆና ለውጥ ያመጣች እህት ናትና ከሷ መማር የእኛን ህጻናት ሴት ልጆችን ያበረታታል። ሶፍትዌር ኢንጂነርስ እንዲሆኑ ቴክኖሎጂስትስ እንዲሆኑ ያደርጋል።
በሚል ነው እና ይሄ ስራ የእውቀት ሽግግርም የቴክኖሎጂ ሽግግርም ስልጠና ነው። ጥሩ መሰረት ነው። ህጻናት ላይ ኢንቨስት ማድረግ ትልቅ ኢንቨስትመንት ስለሆነ ይህ ዩኮድ ገርል ወይም ቀማሪዋ አንስት በሚል የተሰየመው መንግስታዊ ያልሆነ ድርጅት መስራችና ዋና ስራ አስፈጻሚዋ ፕሮፌሰር ቤተልሔም ግሮኔበርግ ለዚህ ዓላማ የተነሳሱበትን ምክንያታቸውን ይገልጻሉ። በሙያው ላይ ሌሎች ሴቶችን ባለማየቴ ብዙ አመት ስሰራ ለምን ሴቶች አይገኙም በማለት ያንን ለማበረታታት በተለይ ኢትዮጵያ ውስጥ ብዙ ነገር ስለሚኖር ያንን ችግር ለመቅረፍና ጉልበት እንዲያገኙ ለማድረግ ነው። በአዋቂ ስራ ላይ ሪቱሊንግ ኦር አፕግሬዲንግ ስኪልስ ይባላል። በወጣቶች ላይ ስንሰራ ግን አዲስ ነው የምናንጻቸው። ከኛ በላይ እንዲራመዱ እኛ ካሰብነው በላይ እንዲራመዱ ማበረታታት፣ በዛ ደግሞ እውቀቱን መስጠት ወደ ከፍተኛ ትምህርት ተቋም ወይም ወደ ስራ በዛ ሙያ እንዲሰማሩ መርዳት። ዩኤስ አሜሪካ ከአትላንታ ጆርጂያ የዘርፉ ባለሙያ እና በዩኒቨርሲቲ መምህር ስልጠና ለመስጠት ከመጡት ውስጥ ፕሮፌሰር ሰለሞን ነጋሽ ይገኙበታል። ከተለያዩ አፍሪካ ሀገሮች የሚመጡ ተሳታፊዎች አሉን። ወረቀታቸውን አስገብተው የአካደሚክ ወረቀት እሱ የተቀበልናቸውን መጥተው ፕሬዘንት ያደርጋሉ አዲስ አበባ ዩኒቨርሲቲ። ይሄ ኮንፈረንስ ነው ኢትዮጵያ ሲመጣ የመጀመሪያው ነው። ከዚህ ዩኮድ ገርል ከሚለው በተለይ ሴቶች እንዲበረቱ እንዲጠነክሩ ይችላለሁ የሚለውን ስሜት እንዲያገኙ ማነቃቂያ ነው። ዩኮድ ገርል የሚለው የአንድ ሳምንት የሚሰጠው እንችላለን የሚል ስሜት ይዘው ለወደፊት የእንደዚህ አይነት ስራ ራሳቸውን የሚያስደስቱበት አገር የሚረዱበት ትምህርት ኮድ ማድረግ እንዲማሩ ለማድረግ ነው። ጌታቸው ተድላይ ለጊዮርጊስ ለዲ.ደብልዩ ዘገባ ከአዲስ አበባ። አድማጮች 4 ርዕሶችን ያስደመጥንበት የምሽቱን የዜና መጽሔት አጠናቀቅን።